ወሰለም የሳቸው ሁብ የነብዩ ውዴታ እንዲሰፍርብህ ከፈለክ አሉ አንድ ዓሊም መጀመሪያ እኒህን ሰው ወቃቸው አሉ። ነብዩን መውደድ ሳታውቃቸው አይገኝም ነው። የማርን ጥፍጥና የምታውቀው መጀመሪያ ማርን ስቀምሰው ነው ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያወቋቸው ሲወዷቸው ምን አደረጉ? እንደና አቡበክር ሲዲቅ ያለው ነብዩ ይጠጡና እኔ ጠግብ ነበር አሉ። አንድ ጊዜ ወተት ይዘሃል ወይ የሚጠጣ ነገር ይዘሃል ወይ ብለው ነብዩ አቡበክርን ሲጠይቁ አዎ ወተት ይዣለሁ ያ ረሱላህ አሏቸው። እስኪ አምጣ ብለው ነብያችን ሲጠጡ አቡበክር ምን አሉ? ፈሸሪበ ረሱሉላህ ሐታ ረዊቱ አሉ። ረሱል ጠጡ እኔ እስክጠግብ ድረስ አሉ። የጠጡት ማናቸው? ነብያችን። የጠገቡት ማናቸው? አቡበክር ሲዲቅ ረዲየላሁ ዐንሁ። ነብያችን አለይሂ ሰላቱ ወሰላም ከነፍሳቸውም በላይ ከገንዘባቸውም በላይ ከሁሉ ነገራቸው በላይ አድርገው ነብዩ ምን ያደርጉ ነበር? ይወዱ ነበር። ለዛ ነው እኮ ኢማሙ ማሊክ ታውቋቸዋላችሁ። የኢማሙ ሻፊዒ ሼኽ መዲና ነው የሚኖሩት። ነብዩ ከሞቱ በኋላ ወደ ሆነ ቦታ መጓጓዝ ሲፈልጉ ፈረስ ያቀርቡላቸውና ፈረስ ላይ ውጡ ሲሏቸው ምን ይሉ ነበር ይላሉ? አነ አስተሒ ሚነላሂ አን አጣዐ ቱርበተን ፊሃ ረሱሉላሂ ቢዳበቲ ሐፊልን ይሉ ነበር። ኧረ እኔ አላህን አፍራለሁ ነብዩን የያዘች መሬት እዚህ ምድር ውስጥ ነብዩ ያሉባትን መሬት በፈረስ ኮቴ ጀርባ ላይ ወጥቼ መውጣት እፈራለሁ፣ አላህን አፍራለሁ ብሎ በእግራቸው ይሄዱ ነበር። መዲና ላይ ሆነው ኢማሙ ማሊክ ፈረስ ላይ ጋልበው አያውቁም። ለምንድን ነው የማትጋልቡ ሲሏቸው ነብዩን የያዘ መሬት ላይ እንዴት ነው ላው ላይ በፈረስ የምጋልበው? ለማን የተነሳ? ለነብያችን አለይሂ ሰላቱ ወሰላም የተነሳ። ለዛ ነው እኮ ረሱልን ከማክበራቸው ረሱልን ከማላቃቸው ለረሱል ትልቅ ቦታ ከመስጠታቸው በራ ኢብኑ ዓዚብ የተባለው ሰሃባ እኔ ያለ አንዳንዴ የሚጠላኝ ነገር ስለ ዲን ልጠይቅ ስፈልግ ረሱል ጋር ልጠይቃቸው መጣና ሳያቸው ሃይባቸው ከማስፈራቱ የተነሳ አንዱ ጥያቄ 1 ዓመት 2 ዓመት 3 ዓመት አቆየዋለሁ። 3 ዓመት 4 ዓመት የሚቆይብኝ መስአል አለ ነብዩ ምን ለማድረግ ለመጠየቅ እየፈራሁ ነው። እነ መሐመድ እንደዚህም ደግሞ ሌሎችም እንደነ ዘይድ ያሉት ረሱሉን አለይሂ ሰላቱ ወሰላም መሐባቸውን ውዴታቸውን በተለያየ መልኩ ገልጸዋል። ረሱሉና ሙሐመድ ሰለላሁ ዐለይሂ ወሰለም እኮ እንዳልነው ፍትሃዊ የሆኑ ነብይ ደሃውን ከሀብታሙ ጋር እኩል ያደረጉ ከዚህም በላይ ሊደረግላቸው የሚገቡ የሆኑ ነብይ ናቸው። አላሁ ተዓላ የእሳቸውን ልክና ደረጃ የሚያውቁ ሰዎች አላህ ያድርገን። ኢንሻአላህ ወደ ቀጣይ ፕሮግራም እንገባለን።